በኮላቦሬሽን ላይ እኔ ከሎንግ ታይም ጀምሮ እንደምታውቁት ዳሎል ባንድ ከነዚህ ጊማርሌ ጋር ኮላብ አድርጎ ነው የሰራው ማለት ይቻላል። እስከ ዘፈን መጽሐፍ ድረስ ደርሰናል። ያኔ በጣም ትልቅ ዊንዶ ነው የከፈተው። ለምሳሌ እነሱ የቦብ ማርሌ ልጆች ሆነው ሬጌ ሙዚቃ ነው፣ እኛ አፍሪካን ባክግራውንድ ሰጠናቸው። በአማርኛ ሁሉ ባክግራውንድ እየሰራን እና ሆነስትሊ ነምበር 1 ሶንግ ሆነ አልበሙ ላይ፣ ሁለተኛው ግራሚ ያሸነፈው አልበም ላይ እና ባክስቴጅ ታወራለህ ትጫወታለህ man like that song yeah man me too ምናምን እና when we do something let's jump together ምናምን። እንዲያውም አንዳንዴ ሆነስትሊ ድሬሲንግ ሩም ውስጥ ራሱ ባክስቴጅ ትልልቁ ፌስቲቫል ላይ ከኔ ኤክስፒሪየንስ አብረህ ትጀምራለህ ዘፈን መስራት እንደው ቤዚክ እንትኑን ሌያውት ታደርጋለህ። ዊች አይቼዋለሁ እኔ እነዚህ ጊማርሌ ጋር ሆነን ፖል ሳይመን ትልልቆቹ ዘፋኞች ጋር ስቲንግ ጋር እንደዚሁ ባክስቴጅ ነው የተፈጠረው እና ፎር ሹር ደግሞ አሁን ትሬንድ ሆኗል። ለምሳሌ የቢያንሴን አልበም ያለፈውን ብናይ እነ በርና ቦይ እነ ምናምን በማዕት የአፍሪካንም አስገብታለች። ታንክ ቱ ሄር አፍሮቢት እንዲነሳ የጠቀመው እና ኮላብ ኢዝ ዘ ከረንት የሙዚቃ እንትን ሆኗል። በቃ የአሁኑ የዚህ ትውልድ በአሁኑ ጊዜ ያለው የሚውዚክ እንትን ኔሴሲቲ ነው። ኔትወርክ ይጨምራል፣ የአድማጩን ሆራይዝን ያሰፋዋል። በተለይ ኮላብ ስናደርግ ፓን አፍሪካኒዝምን ራሱ እኮ እንግዲህ ሙዚቃና አርት ነው ዩኒቲን የሚያመጣው፣ ምንም ጥርጥር የለውም። እና አውሮፓም ዩናይትድ የሆኑት በፌስቲቫል ነው። በቀደም ተናግሬ ያለው ትልቁ ስብሰባ ላይ እና ለዛ ኮላብ በተለይ አፍሪካ ውስጥ ኢዝ ቬሪ ኢምፖርታንት። ለምን ትንሽ ይለያያል ሙዚቃውም። አሁን የዌስት አፍሪካ እና አማፒያኖ እና አፍሮቢት ልዩነት አለው። የኢስት አፍሪካም አሁን እየተነሳ ነው፣ ለየት ያለ ነው ትንሽ። ያው የኛም አለ 4 ቅኝቶች አሉ፣ እነሱ ሁሉ ተደምረውና ኮላብ ሲደረግ አሁን አዲስ ሳውንድ ነው የሚወጣው። አሁን ደግሞ አዳዲስ ሳውንድ የመውጣት ጊዜ ነው። there is no doubt ምንም ጥርጥር የለኝም። ኮላቦሬሽን ኢዝ የኔትወርኪንግ የዩኒቲ ለአፍሪካ በተለይ በአፍሪካን ዩኒቲ ላይ የምንዘፍነውን ጥሩ ቬሂክል ነው ብዬ ነው የማየው። ጥሩ መንገድ ይሆናል። በዛ እኛ ኢንካሬጅ እያደረግን ነው። ለምሳሌ አንድ ባንድ ከዚህ በፊት ሆኗል። ከማነው ፕሮቴጄ መጥቶ 1-2 ኮላቦች ሰርቶ ወጥቷል። አሁን እነ ማርሌዝን ላመጣ እየሰራን ያለ ነው። ዴሜን እና ስቲቨን ሁለቱ ሲመጡም ፎር ሹር 1-2-3 ስቱዲዮ አዘጋጅተን ነው። ጊዜ የላቸውም ግን 1-2-3 አርቲስት ጋር እንዲሰሩ እናረጋለን። ምንድነው ሎካሊም ቢሆን ለመውጣት ወደ ውጭ ሳውንዳችን ይሄ ነው ትልቁ ቬሂክል። አልወጣም የኛ በጣም ትልልቅ ሌብል የተፈረመ አርቲስት የለም ብዙም እና ሳውንዳችንም ሊሚትድ ነው በዚሁ በኢትዮጵያን ማርኬት ውስጥ። ውጭ ሀገር ሲሄዱ አሁን የኛም አርቲስቶች ለኢትዮጵያን ኦዲየንስ ነው የሚሰሩት፣ ወጣ አላለም እና ለመውጣት እንዲጠቅም ከውጭ ለሚመጡ አርቲስቶች ጋር ኮላብ ማድረግ ቤስት ሜዲሲን ነው። ለዚህ ሶሉሽን ነው ለኤክስፖዠሩ ለሎካል አርቲስቶች። እዚህም ቢሆን የተለያዩ የሙዚቃ ስታይሎች አንድ ላይ እየደባለቁ ቢሰሩ 1-2 ወጥተዋል። ባለፈው ዓመት ቅድም ሜንሽን እንዳደረኩልህ እንደዛ እየተደረገ ቢያድግ ባህሉ ቢያድግ ወደ ውጭ ለሚመጣው ልምድ ይኖራል። አለዛ ከባድ ነው ለመጀመሪያ ጊዜ ስታደርገው። እኛም ከኔም ኤክስፒሪየንስ ከነ ማርሌዝ ጋራ ቺካጎም አድርገናል ኮላቦሬሽን ከራፐሮች ጋር እነ ቢግሻን የታወቁ ትልልቆች ጋር አንዳንድ ቃላት ጣል ያደርጉልናል። ስማቸው ስለምፈልገው ነው። ራፕ ያው ትልቅ ነው ቺካጎም አሜሪካም እና በጣም ጥሩ ቬሂክል ነው። ጥሩ መነሳሳት ይፈልጋል እና ከውጭ ለሚመጡ አርቲስቶች ሁልጊዜ ማዘጋጀት ጥሩ ነው። እዚህ ከመጡ ሳይሆን ሊመጡ ንግግሩ ሲጀመር ማስመረጥ እነሱን መጀመሪያ which artist would you like to collab with ተብሎ ያው ቾይስ አላቸው አይነቱ ስታይሉ ምንና ቢደረግ ጥሩ ነው። እንዳልከው it's the best vehicle exposure ወደ ውጪ። እኔ ኮሌጅ ያለው ነው የጀመርኩት ይሄን ስራ። አንድ ዘፈን
በአማርኛ፣ በኦሮምኛ፣ በትግርኛ። የዛሬ 5 ዓመት ጀምሮ ቶኮ ብይኮ የምትል ዘፈን ነበረችኝ እነ ዶሌ ሚዳውን የወጡ ጊዜ። ከዛ ጀምሮ ሁል ጊዜ እንደዛ እያረኩ ነው እና ያለውን ሁኔታ ለመቀየር የምንችለው በአርቱ ነው። ምንም ጥርጥር የለውም። ሰላም ማጣቱም እኔ አሁን በዚህ በዳያሎግ ኮሚሽኑ አሁን ዛሬ ራሱ ወደ አሜሪካ እየሄዱ ነው አጀንዳ ሊሰበስቡ፣ አብሬያቸው ነበርኩኝ። ትንሽ ብሪፊንግ ስለ እዛ ሲሄዱ የቱ ግሩፕ ማናገር እና እኛም እያነቃቃናቸው ነው። አጀንዳውን ዝም ብለን ኮምፕሌን ከማድረግ እናስገባና እስቲ ሶሉሽን ይምጣ በሚል ነው። ግን አርቱ ነው መድኃኒቱ ለዚህ እና አሁን እያዘጋጀን ነው። ለእነሱም ቢሆን 9 የተለያየ ላንጉጅ ያለው እንመካከር፣ እንነጋገር፣ ሶሉሽን እናመጣለን የሚል ሙዚቃ እያዘጋጀን ነው ከጥሩ ክሊፕ ጋራ እና ትልቁ ሶሉሽን አርቱ ነው እና ለዛ ደግሞ ኮላብ ሲባል እንግዲህ አሁን 9 ከተለያየ ክፍለ ሀገር ነው የምናመጣቸው እነዚህ ልጆች። ዛት ኢዝ አ ኮላብ ራይት ዴር 101 በኮሌጅ ሰብጀክት ካየው 101 ነው። ዊር ቢልዲንግ ኢት እያደገ ነው የሚሄደው። ለምን በአንድ ድምፅ ብዙ ሰው መድረስ ይቻላል። አንድን ሜሴጅ ለተለያየ ህብረተሰብ ማድረስ ይቻላል። እኔ ኦልዌይስ የምሰራው በዚህ ላይ ነው፣ ሰላም ለማምጣት አገር ለማስታረቅ ያለውን ችግር ለመፍታት እና ኮላብ ያው ሰላም ነው የሚፈጥረው። ይህንን ለኮላቦሬሽን ዋናው ቤዚክ 101 እንዳልኩ ነው። በዛ ሶሉሽን እንፈጥራለን ብለን እየሰራን ያለ ነው። አንደኛ ፌስቲቫሎች የሉም። የተለያዩ ሀገሮችን የሚያመጣ ሰላም አፍትራይድ አውቃለሁ። የተለያዩ አንዴ እነ አልፋ ብሎንዲን አምጥታቸዋል። የተለያዩ አርቲስቶች መጥተዋል። ከኖርዝ አፍሪካም እንደ ወማዶ ነው ነገርየው። ምንድነው የዚህ ፌስቲቫሎች አለመኖር? ካልተገናኘ አርቲስት እንዲህ ላይቭ ነው እንግዲህ የኛ ግንኙነታችን የሚፈጠረው አብረ ፐርፎርም ስታደርግ ነው። ያ አለመኖር አንድ። ሁለተኛ ፓን አፍሪካን ቲቪ የለም። እሱም አትራክት አያደርግም። ፓን አፍሪካን ቴሌቪዥን አሉ የተወሰኑ 2-3 ግን እነሱም ይሄን ያህል ሪቸብል አይደሉም እና ሁለቱ እነዛ ቻሌንጆች አሉ። የኮላብ ቤኔፊት ምንም ጥርጥር የለውም። አመታዊ ፌስቲቫል ቢኖር በጣም አሪፍ ነው። ተለቅ ያለ ሁሉን ነገር የሚያካትት የባህሉንም፣ ሬጌውንም፣ ብሉዝ፣ ጃዝ ሚክስ ያደረገ አንድ ፌስቲቫል ቢፈጠር የሚል ለመንግስትም ፕሮፖዝ አድርጌያለሁ። እንግዲህ ይዝለቀው ጋድ ኖውስ። በዛ ያ ማለት ያ የሚመጡ አርቲስቶች አንዳንድ ነገር ኮላብ እያደረጉ የኛ ሙዚቃ ይለያል፣ ቅኝታችንም ይለያል እና they love to do ይወዳሉ፣ ይወዱታል እና ያን እንዴት ኢንቲግሬት ለማድረግ የፕሮዲውሰሮቹ ጉዳይ ነው። ግን ለመገናኘት ያለው ቻሌንጅ እሱ ነው። የአንድ ፓን አፍሪካን ቲቪ ያለመኖር እና እነዚህ ፌስቲቫሎች ሊሚትድ ናቸው አሉ። ትንሽ ዛንዚባር አለ፣ ዌስት ኮስትም አሉ፣ ጋና አካባቢ አለ መሰለኝ። ሊሚትድ ስለሆነ ነው የእነዚህ ፌስቲቫሎች ማደግ። ሰላም ሞክሯል፣ እያደረገ ነው። ቢያሰፉት ጥሩ ነው። በጃዝ ላይ ብቻ ባይሆን ጄኔሩ ሰፋ ቢል የኮላቡንም እንትን ይጨምረዋል። አንድ ጄኔር ሲሆን ሊሚትድ ነው፣ ግን ሚክስ ስታደርገው የኮላቦሬሽኑ እንትን ይጨምራል። አይ ቲንክ በዚህ ሆፕፉል ነኝ። እንሰራበታለን ከሰላሙም ጋር። አሁን የኛ አድቫንቴጅ ምንድን ነው? ሆነስትሊ 3 ወር ነው የሚዘንበው ከአመት ውስጥ። ከሌላው ዓለም የምንሻለው ወይዘራችን ያመቸ ነው። በቀደም ተናግሬዋለሁ ትልቁ ሚቲንግ ጋር ፒኤም ኦፊስ እና ያንን ተጠቅመን እዛ 6 ወር በረዶ ሲጥል ፈረንጁ በቁምጣ ነው የሚመጣው ወደዚህ ለሙዚቃ ካረክለት ለሙዚቃ ይመጣና ሌላውን ነገርም አይተው ይሄዳል። ቱሪዝምም እናሳድጋለን እና የኮላቡ እንዲያድግ ፌስቲቫሎች ቢኖሩ ጥሩ ነው። ለምን ኢንፐርሰን ስትገናኝ፣ ሌብል ደግሞ አለመኖሩ። ትልልቅ የአፍሪካን የሆኑ ሌብሎች የሉም። አሁን ደግሞ ዩቱብ መጥቷል። ሁሉም አርቲስት በዩቱብ ራሱ ነው የሚያወጣው። የተለያየ ነው፣ ብዙ አይገናኝም። ለዚህ ነው ፌስቲቫል ያልኩ። ኢንፐርሰን ስትገናኝ ራሱ የስፒሪቱ አለ፣ ትገባለ ወደ ክሪኤቲቪቲው እና እንደዛ አይነት ነገሮች እያደጉ ሲሄዱ ኦፍኮርስ ሶሉሽን ይኖራል። ሶሉሽኑ ግን እንዳሁን ሰላም እየሰራ እንደነበረው
በዚህ ኮንፈረንሶችም ጥሩ ናቸው።